ስለሚሆን ድጋሚ ስለተገናኘን ስለጋበዝከኝ እጅግ አድርጌ አመሰግናለሁ። የሮቦቲክስ አማካሪ ቢኖርህ ስሙን ምን ትለዋለህ ላልከው፣ ይሄ ጉዳይ ለኔ ብቻ ሳይሆን ላንተም ለመላው ሕዝብ ሊነሳ የሚገባው ጥያቄ ይመስለኛል። ምክንያቱም በኔ ግምት በሚቀጥሉት ከ5 እስከ 10 ዓመታት ቢበዛ በብዙ ቤቶች ውስጥ ሮቦትስ ይኖራሉ። ልክ የዛሬ 20 ዓመት ሴልፎን በየቤቱ ይኖራል ስንል የማይጨበጥ ለተለያየ ፐርፐስ በየግለሰቡ ቤት ይኖራል ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል። ነገር ግን ሮቦትስ ግን ከዚህ ቀደም ከምናውቃቸው ቴክኖሎጂዎች ይለያሉ። ከዚህ ቀደም ሴልፎን መኪና እኔም ልግዛ አንተም ግዛ ሌላም ሰው ይግዛ ያው ለመንዳት ነው። ሮቦትስ ግን እንደዛ አንድ ለሆነ ፐርፐስ ብቻ ሳይሆን በየቤቱ ሰው አንድ በዳውን ሲንድሮም የሚቸገር ልጅ ለዚያ ሰው በሚመች መልክ የተዘጋጀን ትምህርት ወይም ደግሞ ሲኒየር ሰዎች ወላጆች ያሉበት ሰው ወላጆች እንክብካቤ ያስፈልጋቸው ለነሱ ጊዜ የጠበቀ መድኃኒት የሚያቀብል ሊሆን ስራ የሚሰራለት ሊሆን ይችላል። እንደባለፈው ለአንድ ዩኒፎርም ለሚታወቅ በአፍሪካም ቢሆን በ10 ዓመታት ጊዜ ውስጥ በስፋት ወደኛ ሲመለስ እኔ አሁን ባለሁበት የሥራ መስክ የመጀመሪያው የኢትዮጵያ ስብራት ምንድነው? ችግር ምንድነው? ምን እንዲፈታልኝ ነው ማስበው? ቀዳሚው ፈተና ብዬ የማስበው የጋራ ህልም የጋራ ትርክት መፍጠር ነው። እንደችን ዋና ዓላማቸው መከፋፈል ነው። በሃይማኖት በዘር በሆነ